አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ቀለብ ጨምሩ ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ሃያላለ የ15 ሚሊዮን ህንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚሳ ወይ ጉዴ ደሞዝ ጨምሩ ቀለብ ስፈሩ እንግዲህ በጣም የሚገርም ምስጋና ድምቅ ያለ ምስጋና ይሄ ሰማያት ያረገ ምስጋና ነው እንዲህ ቅልጥ ያለ ምስጋና አምልኮ ሰማይ ይረብሻል ሰማይ የረበሸ ምስጋና ነው ቅልጥ ያለ እንዴት ነው ኢየሱስ ከፍ ያለው በዚህ ምስጋና እንዴ ዮሳና ህፃናት እንኳን እንዲህ እንግዲህ ባረጀ ኮትና በተቀደደ ጫማ ወንጌል መስበክ አይቻልም እና ካሽዋን ቻፓዋን አምጡ ነው እንግዲህ ጋይስ ይሄ ልጅ የአገልጋይ ደሞዝ ጨምሩ ብሎ ከዘመረ አገልጋይ ኮት የለውም ጫማ የለውም ልጆቹን ማስተማር አልቻለም ብሎ መዝሙር ከዘመረ ግጥም ጽፎ ዜማ ይዞ ቤዝ ጊታር ይዞ እንዲህ አይነት ጥያቄ ከጠየቀ እንደው በመድኃኔዓለም ሰው ከከተማው ተፈናቀለ ብሔርተኝነትና ጎጠኝነት ደግሞ አገሪቷ ላይ እየሻገተ እየበሰበሰ ነው ሰው መኖር አልቻለም የከተማውን ሰው እየገፉ አባረው ዳር የነበሩትን መሃል አምጥቷል ብሎ መናገር ምንድነው ችግሩ አንተም ቤዝ ጊታር ይዛል ቴዲ አፍሮም ቤዝ ጊታር ይዟል ግጥሙ የማህበረሰቡን ችግር ማንጸባረቅ ነው ታዲያ ምንድነው ቢያንስ አንተ ዘማሪ ነህ እሱ አንደኛው ዘፋኝ ነው ሙዚቀኛ ነው አንተ እኮ ዘማሪ ሆነ ቁሳዊ ነገር ስለ ልብስ ስለ ቀለብ ምን የምታወራው ወንጌል ይዘህ ማለት ነው ቤዝ ጊታርን ይዘህ ደግሞ ልጅቷን ይዋት ደስ ብሏት ደሞዝ ጨምሩ እሷ አገልጋይና መሰለኝ እና ደሞዝ ጨምሩ ላይ ፈገግ የምትለው በቃ ደስ ብሏት አምልኮ